ክብሪትና ጋዝ ይዞ የድሃ ቤት ታቃጠለ። እሱ ህግ አስከባሪ ሳይሆን አሸባሪ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። የሚዲያ አስፈላጊነት በሚለው አንዳንድ ነገር መናገር እፈልጋለሁኝ። ቤተሰቦቻችን ላይ ብዙ አይነት ግፎች ሲደርሱ፣ ብዙ ሰቆቃዎች ሲያሳልፉ ስለሳቸው ማንም የሚናገር የለም። ስለሳቸው ማንም አይዘግብም። ምክንያቱም ማንም የለም። የፈለጉትን ህግ አስከባሪ ነን በሚል የፋኖ ቤተሰብ የፋኖ አገር በሚል ብዙ ስቃዎችን ሲያስተናግዱ ስለሳቸው ማንም አይዘግብም። ለማንም ሄደው ብሶታቸውን ማቅረብ አይችሉም። ለማንም መናገር አይችሉም። ሁሉም የመንግስት አካል ነኝ ባይ ነው። የፈለጉትን የሚያስሩበት፣ የፈለጉትን የሚደበድቡበት፣ የፈለጉትን የሚገሉበት፣ የሚዘርፉበት፣ የሚደፍሩበት ሀገርም ጭምር ነው ሀገራችን የሆነው ማለት ነው። እነማን? የህግ አካል ነን ህግ አስከባሪ ነን የሚሉ ሰዎች። ሚዲያ አለመኖሩ ቢያንስ ሚዲያ ቢኖረን መናገር ማስተላለፍ ብንችል እያየነው ነው። ብዙ ነገሮች በሶሻል ሚዲያ ይወጣሉ፣ ህዝብ ዘንድ ይደርሳሉ። እነዛ ነገሮች መፍትሄ ያገኛሉ፣ ችግራቸው ይጋለጣል። ያ ችግር ሲጋለጥ ደግሞ ተድርጊታቸው ይቆጠባሉ ማለት ነው። እኛ ጋር የለም ያ። አረ ለማን ላቅርበው? በቃ ለማን ልናገር? ህግ አስከባሪ አይደላችሁ እንዴ? ህግ አካል አይደላችሁ እንዴ? ምን አይነት ነገር ነው የምትሰሩት ብትሉ እናንተንም ቦክስ፣ ጥፊ ተፈለጉም እንደፈለጉ የሚያደርጉበት ጊዜ ነው ቦታ ነው የሆነው ማለት ነው። ቤተሰቦቻችን እውነት ለመናገር በጣም ያሳዝናሉ። በጣም ተሳቀዋል። ድምፅ ነው የሚያዳምጡት። በቃ ዛሬ ምን አለ መጡ ከተባለ ገበያ ላይ ሆነው መከላከያ መጣ ከተባለ እርስ በርሳቸው ጓዛቸውን ጥለው እርስ በርሳቸው እየተረጋገጡ ነው ትተው እየሸሹ የሚሄዱት። ወደ የት እንኳን እንደሚሸሹ አያውቁም። ሌት ከተኙበት መጡ ተብሎ ተተደወለ ተነስተው ወደ ያገኙበት ነው የሚሮጡት። ይህ መሆን አለበት ማለት ወንጀለኛ ይጠየቅ እንጂ ምንም የማያውቁ አቅመ ደካማ የሆኑ እናቶቻችን፣ አባቶቻችን፣ ልጆች ለምን ይሳቀቁ? እና የጀመርኩበት የገባሁበት አለና ክብሪትና ጋዝ ይዘው የድሃ ቤት ታቃጠሉ። ህግ አስከባሪ ሳይሆን አሸባሪዎች ናቸው ያልኩት ለዚህ ነው። ያ አልበቃቸው ሲል በተለምዶ ማህበረሰቡ በሴት ሊሆን ይችላል፣ በመሬት በተለያየ ነገር ሲጣሉ እዛ እጥላታቸው ላይ የሚፈጽሙትን ድርጊት ወደ መንግስት ወስደው ቤት ማቃጠል ደረጃ ደርሰዋል። አመድ ላይ የተኙ ቤተሰቦቻችን አሉ፣ ቤታቸው የተቃጠለ በምን? የፋኖ ቤተሰብ በሚል። ይሄ ነገር ግን በህግ አለ እንዴ? የወንጀለኛ ንብረት ይቃጠል የሚል ነገር በህግ አለ? የለም። እነዚህ ሚኒሻ፣ አርማ በታኝ፣ ፖሊስ ህግ የሚፈቅደውን ሳይሆን የራሳቸውን ፍላጎት እያራመዱ እየተገበሩ ያሉት በቤተሰቦቻችን ላይ በሀገራችን ላይ እንደፈለጉ ማድረግ የያዙት እሳቸው ናቸው። በእርግጥ አብዛኛው የስራቸውን እያገኙ ነው። በየቦታው እየወደቁ ጅብ እየበላችሁ ነው። እስኪ አንድ ወላጅ በልጁ ከ18 ዓመት በላይ ተሞላው ተጠያቂ እኮ አይደለም። ራሳቸውን ችለው ፋኖ አይደል ሀገር አጠፋ፣ ፋኖ እንደዚህ አደረገ ካሉ ራሳቸውን ችለው ተፋኖ ጋር መዋጋት፣ ወንጀለኛን መያዝ የእሳቸው ድርሻ ነው እንጂ
ቤተሰብ ማሰቃየት፣ ይባስ ብሎ ቤት ማቃጠል ከየት መጣ? የወንጀለኛ ንብረት ቤት ከሆነ ሊታሽ ንብረት ተንቀሳቃሽ ያልሆነ ንብረት ከሆነ ይታሸጋል። የሚንቀሳቀስ ከሆነ ደግሞ ይወረሳል እንጂ በምን አይነት ህግ ነው ቤት ይቃጣል የሚል ህግ ያለው? እሳቸው ግን አድርገውታል። እየዞሩ የገለቤት እያሉ ከሰው የማይጠበቅ ቤት ማቃጠል ስራዬ ብሎ ቁሞ ምን ማለት ነው? ይህን ሁሉ ድምፅ ማሰማት ያልቻልነው ሚዲያ ስለሌለን ነው። ሚዲያ የግድ ያስፈልገናል። ለማን እንናገር? ለማን አቤት ይባላል? ማንም የለም። ሁሉም የእሳቸው አካል ነው በቃ። እና ወደ ሚዲያ መንጣት አለብን ብዬ አስባለሁ። እንደኔ ተመልሼ በሌላ ሀሳብ እመጣለሁኝ።